ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ ከ21ኛ ጥያቄ ጀምሮ ያለውን እንሰራለን። ተከታተሉ እስከ መጨረሻው። in the figure to below PR intersects AB at point Q, AQ 8 cm, QB 6 cm, PQ 4 cm and QR 3 cm እንደምታዩት PR intersects ABን PR ቆርጦታል። ከዛ የፈጠሩት ትራያንግል አለ AQ 8 ሴንቲሜትር ነው AQ 8 ሴንቲሜትር QB 6 ሴንቲሜትር QB 6 ሴንቲሜትር PR 4 ሴንቲሜትር PQ 4 ሴንቲሜትር and QR 3 ሴንቲሜትር ነው። ከዚህ በኋላ which of the following similar theorem is used to show a triangle AQP similar with triangle BQR የትኛው ሲሚላሪቲ ነው እነዚህን ሲሚላር የሚያደርጋቸው? ይሄን ሲሚላሪቲ የሚያሳየን የትኛው የሲሚላሪቲ አይነት ነው? እሺ እንግዲህ ይሄንን ሳይድ ስናይ AQ QB ጋር ሲሚላሪቲ አለው። ያ ማለት AQ ወይም QB over QA which is equals to QR over PR ማለት ያለው PQም QP ማለት QP አስተውሉ። QB 6 ሴንቲሜትር ነው 6 ሴንቲሜትር ነው። QA 8 ሴንቲሜትር ነው which is equals to QR 3 ሴንቲሜትር QP 4 ሴንቲሜትር ሴንቲሜትር በሴንቲሜትር ካንሰልት by 2 3 by 2 4 ያማ በሁለት ሁለተኛ አካፈልኩት ማለት ሁለተኛ ማለት 1 ስለሆነ ማለት ነው 3/4 which is equals to 3/4 እንግዲህ እኩል ከሆኑ እነዚህ ሳይዶች ፕሮፖርሽናል ሳይዶች እኩል ከሆኑ ሲሚላር ነው ማለት ነው። ሲሚላሪቲያቸው ሳይዶች ሲሚላር ናቸው። ሌላ ደግሞ ይቺ አንግል Q እዚች አንግል AQP እና አንግል BQR ምንድናቸው? እኩል ናቸው። እኩል የሆኑ በማን ነው? ቨርቲካል ኦፖዚት አንግል ወይም በጀርባ አንግል ህግ እኩል ናቸው ማለት ነው። ስለዚህ ይሄ ሳይድ ከዚህ ሳይድ ጋር ሲሚላር ከሆነ ይሄ ሳይድ ከዚህ ሳይድ ጋር ሲሚላር ከሆነ እና ይቺ አንግል ከዚህ አንግል ጋር እኩል ከሆነች ይሄ ሲሚላሪቲ ምን ይባላል? ሳይድ አንግል ሳይድ ሲሚላሪቲ እንለዋለን። የትኛው ነው እንትን መልሳችን ማለት ነው? ሳይድ አንግል ሳይድ ሲሚላሪቲ ዲ ወደ እዚህኛው ስንሄድ ደግሞ triangle ABC similar to triangle DEF and AB over DE which is equals to K. AB over DE which is equals to K. K ማለት ሁሉንም ሬሾ ስለሚይዝ ጠቅላላ አድርጎ ስለሚይዝልን ነው። P1 and P2 are perimeters of triangle ABC and triangle ADE DEF ያ ማለት P1 የኤቢሲ ፐሪሜተር ነው ማለት ነው። ትራያንግል ኤቢሲ ፐሪሜተር P2 ደግሞ የትራያንግል DEF ፐሪሜተር ነው ማለት ነው። ሪስፔክቲቭሊ በተከታታይ ስለሚሆን which of the following is always true ትክክል የሆነው የትኛው ነው? እንግዲህ ሬሾ ላይ ስንማር ወይም ሬሾ ላይ ምን አለ መሰላችሁ? ይሄ ሳይድ 1 ነው፣ ይሄ ሳይድ 2 ነው። ሳይድ 1 ማለት የመጀመሪያው ትራያንግል ወይም የትራያንግል 1 ሳይድ ማለት ነው። ሳይድ 2 ማለት ደግሞ የትራያንግል 2 ሳይድ። ስለዚህ ሳይድ 1 ኦቨር ሳይድ 2 which is equals to P1 ኦቨር P2 which is equals to K ማለት ሬሾአቸው ስለሆነ የሳይዱም የፐሪሜተሩም ሬሾ ነው። ይሄ ከሆነ እኛ ምን ወስደው የትኛዋን ነው? ይችን ነው። ለምን ስለ ፐሪሜተር ነው የተጠየቅነው። ይቺ
እቺን ስንወስድ ክሪስ ክሮስ ማንኛውም ታት አንድ አለው ክሪስ ክሮስ ስናደርግ ምን እናገኛለን? p1 times 1 p1 which is equals to k times p2 k p2 ስለዚህ ከነዚህ ሁሉ ትክክል የሆነውን ቀጥታ p1 equals to k times p2 የሚል ካገኘን እንሄዳለን ማለት ነው። a p1 which is equals to k times p2 the answer is a። ወደ ቀጣዩ ጥያቄ ስንሄድ triangle ABC similar to triangle DF ተመሳሳይ ነው ጥያቄው and AB over D which equals to K ይሄን በተመሳሳይ A1 and A2 are areas of triangle ABC and triangle DEF respectively። አሁን ደግሞ area 1 ለመጀመሪያው triangle area ነው area 2 ደግሞ ለሁለተኛው triangle area ነው። በኤሪያ ፕሮፖርሽናሊቲ ደግሞ AB over DE which is equals to A1 which equals to k ነው ተነግረናል። ስለዚህ area 1 over area 2 which is equals to side 1 over side 2 ይሄ ማለት AB over D ማለት side 1 side 2 the whole square which is equals to P1 over P2 the whole square ነው። የራሱ የሆነ ፕሩፍ አለው። ወደ ፕሩፍ አንገባም ፎርሙላውን ይዘን ነው የምንሄደው። ስለዚህ ይሄ ነው ያ ማለት k ማለት የነዚህ ሬሽዮ ስለሆነ which equals to k square። ስለዚህ A1 over A2 which equals to k square ይሄንን ኦቨር 1 እናደርግና ክሪስ ክሮስ እናደርግ ክሪስ ክሮስ እናደርግ A1 times 1 A1 ነው which equals to k square times A2 k squared times A2 ነው። ይሄን የያዘ ምርጫ ካለ እንሄዳለን ቀጥታ A1 which equals to k square times A2 A1 equals k square times A2 ስለዚህ answer is A። እሺ ወደዚህኛው ጥያቄ ስንሄድ ደግሞ in the figure 3 below measure angle A 2x squared ያው 2x squared measure angle A ያው የትራያንግል አንግል ብዙ ጊዜ በቨርቴክሳቸው ይወከላል። measure angle A 2x squared ተሰጥተናል። measure angle P x squared and measure angle R 3x squared ተሰጥተናል። ይሄን ከተሰጠን በኋላ the value of x የተጠየቅነው እንግዲህ በትራያንግል ደግሞ የውስጥ አንግላቸው ድምር ስንት ነው? 180 ዲግሪ ወይም 180 ነው። የሶስቱ አንግሎች ተደምሮ 180 ዲግሪ መስጠት ስላለበት አንግል A plus አንግል R plus አንግል P which equals to 180 ዲግሪ ነው። ስለዚህ አንግል A ማለት 2x squared plus 3x degree 3x degree plus x degree is equals to 180 degree 2 plus 3 5 plus 1 6x degree which equals to 180 degree over 6 by 6 cancelled x degree which is equals to 180 ሲካፈል 6 30 ዲግሪ ያው እቺ ዲግሪ የተጠየቅነው የኤክስን ዋጋ ስለሆነ እዚህ ጋም ዲግሪ ስላለ እቺ ዲግሪ እናጠፋትና x which equals to 30 what is the value of x ነበር የተባለው the answer is b 30 የኤክስ ዋጋ 30 ናት ማለት ነው። ሌላ ወደዚህኛው ስንሄድ ደግሞ PQR is a triangle PQR is a triangle R is on the ray QE R ከQE ray ላይ ትገኛለች። which of the following describes the correct relation among PQ and Z እንግዲህ P የዚህ የPQR የውስጥ አንግል ናት ኪውም እንደዛው Z ግን ስንሄድ የዚህ ትራያንግል ውጭ አንግል ክፍል ናት። በዚህ ትራያንግል ደግሞ ለምሳሌ ይሄ የትራያንግል የውስጣዊ አንግል ድምር ስንት ነው ብለናል? 180 ብለናል። ስለዚህ P ሲደመር Q ሲደመር እዚች ጋር የሆነች አንግል ስንት ይሆናል? 180 ይሆናል። ወይም በሌላ አገላለጽ ደግሞ የዝርግ አሟያ አንግል ስንት ነው? 180 ዲግሪ ነው። ስለዚህ አሁን ትክክለኛ የሆነውን ለማወቅ የዚህ ግንኙነታቸውን ለማወቅ ይቺ ውጫዊ አንግል ከዚህ ከውስጣዊ አንግሉ ወይም ቱ ሪሞት ኢንተሪየር አንግል ጋር እኩል ናት። ኤክስተሪየር አንግል ኢዝ ኢኳል ቱ ሪሞት ኢንተሪየር አንግልስ ወይም ከ
ከጎረቤቱ ውስጣዊ አንግል ውጭ ካሉት ድምር ጋር እኩል ነው። የትራያንግል ውጫዊ አንግል ከጎረቤት ውስጣዊ አንግል ውጭ ያሉት የሁለቶቹ ድምሮች ጋር እኩል ነው ማለት ነው። ያ ማለት z = p + q ስለዚህ ይሄኛው ምርጫ የሚያዝልን የትኛው ነው? p + q = z c ነው ማለት ነው። p + q = z ማለት ይሄ አንዱ ቴረም አለው የራሱ ማለት ነው። ፕሩፉ ሌላ አለው ግን ፎርሙላችን ይሄ ነው። exterior angles of triangle = to the sum of two remote angles interior angles ጋር ነው ማለት ነው። ሌላ in the right angle triangle the side opposite to the right angle is right angle triangle ወይም ማዕዘናዊ አንግል ያለው ትራያንግል ማለት ነው። ይሄ ጠይቅነው ይሄ ትራያንግል ነው። እነዚህ ምን ይባላሉ? እነዚህ ምን ይባላሉ? እነዚህ ምን ይባላሉ? እናያለን ማለት ነው። in the right angle triangle the side of opposite to the right angle የዚህ የራይት አንግል ተቃራኒው ሳይድ ይሄ ምን ይባላል ነው። እንግዲህ ከሌላም ጥያቄ አለ በርግጥ ወደ ኋላ ቢሆንም ስለዚህ ይሄ የራይት አንግሉ ተቃራኒ ጎን ሃይፖቴነስ ይባላል። እነዚህ ደግሞ በራይት አንግሉ ጎን ያሉት ጎኖች ደግሞ ሌግስ ኦፍ ትራያንግል ይባላሉ። ይሄኛው ሃይፖቴነስ ኦፍ ትራያንግል ይባላል። ስለዚህ መልሳችን የተጠየቅነው ኦፖዚቱን ስለሆነ ዲ ሃይፖቴነስ ኦፍ ዘ ትራያንግል እንላለን ማለት ነው። ለዚህ ቪዲዮ ይበቃናል። ሌሎች ደግሞ በቀጣይ ቪዲዮ እናያለን።